የኢራን አዲሱ መሪ ሙጂታባ አሊ ካሚኒ ከ600 ሺህ በላይ ወታደሮችን ወደ ሆርሙዝ የባህር ሰርጥ እንዲዘምቱ አዘዙ። በ48 ሰዓታት ውስጥ ሆርሙዝን ካልከፈታችሁ የኃይል ማመንጫዎቻችሁን አመድ እናደርጋችኋለን ሲሉ ለኢራን ማስጠንቀቂያ ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የአገራችንን ጨምሮ የሌሎችን ጎሮሮ የሚዘጋ ውሳኔ ወስናለች። የኢራን አብዮታዊ ዘብ በእስራኤል የኒውክሌር ማዕከል እንደሆነች በምትታወቀው ዲሞና ላይ ከፍተኛ የሚሳኤል ጥቃት መፈጸሙንና ሌላ የእስራኤል ተዋጊ ጄት መምታቱን አስታውቋል። እነዚህንና ሌሎች ተያያዥ ነገሮችን ዝርዝር መረጃ ለማግኘት አብራችሁን ቆዩ። የኢራን አዲሱ መሪ ሙጂታባ አሊ ካሚኒ ከ600 ሺህ በላይ ወታደሮችን ወደ ሆርሙዝ የባህር ሰርጥ እንዲዘምቱ አዘዙ። የአገሪቱ አመራርን የተረከቡት አዲሱ የኢራን መሪ ሙጂታባ አሊ ካሚኒ እጅግ አስደንጋጭ የሆነ ወታደራዊ ትዕዛዝን አስተላልፈዋል። መሪው ባወጡትም መግለጫ የኢራንን የባህር ክልልና ሉዓላዊ ግዛትን ለማስከበር ከ600 ሺህ በላይ የሚሆኑ የኢራን የጦር አባላትን ወደ ወሳኙ የሆርሙዝ የባህር ወሽመጥ እንዲዘምቱ አዘዋል። ይህን ግዙፍ ወታደራዊ ንቅናቄ በአካባቢው ያለውን የአሜሪካና የእስራኤልን የባህር ኃይል እንቅስቃሴን ለመግታት የታለመ መሆኑን ገልጸዋል። ሙጂታባ ካሚኒ የኢራንን ውሃ የመጠበቅ መብታችንን ለማንም አሳልፈን አንሰጥም ሲሉም ዝተዋል። ይህም እርምጃ በዓለም አቀፍ የነዳጅ ንግድ መስመር ላይ ትልቅ ስጋት የደቀነ ሲሆን በመካከለኛው ምስራቅ ያለውን የጦርነት ድባብን ወደ ከፍተኛ ደረጃ አሸጋግሮታል። የአዲሱ መሪ የመጀመሪያ እርምጃም በቴህራንና በዋሽንግተን መካከል ያለውን ፍጥጫ ወደማይመለስ ምዕራፍ ሊወስደው እንደሚችል ተሰግቷል። በ48 ሰዓታት ውስጥ ሆርሙዝን ካልከፈታችሁ የኃይል ማመንጫዎቻችሁን አመድ እናደርጋችኋለን። ፕሬዝዳንት ትራምፕ በራሳቸው የትሩዝ ሶሻል ገጽ ላይ ባሰፈሩት መልእክት ኢራን የዓለምን የነዳጅ መስመር የሆነውን የሆርሙዝ የባህር በርን በ48 ሰዓታት ውስጥ ለትራንስፖርት ክፍት ካላደረገች የአሜሪካ ጦር በአገሪቱ የኤሌክትሪክ ኃይል መሠረተ ልማቶች ላይ እርምጃ እንደሚወስድ አስጠንቅቀዋል። ኢራን በ48 ሰዓታት ውስጥ የሆርሙዝ የባህር በርን ካልከፈተች የአሜሪካ ጦር የኢራንን ኃይል ማመንጫዎችን በመምታት ከጥቅም ውጪ ያደርጋቸዋል ያሉት ፕሬዝዳንት ዶናልድ ትራምፕ ለቴህራን እስከ መጋቢት 23 እኩለ ሌሊት ድረስ የጊዜ ገደብም ሰጥተዋል። ጥቃቱ የሚጀምረው በሀገሪቱ ካለው ትልቁ የኃይል ማመንጫ እንደሆነም ገልጸዋል። ይህም እርምጃ የዓለምን የነዳጅ ገበያ ለማረጋጋትና የአሜሪካን ጥቅም ለማስከበር የሚወሰድ እንደሆነም አመልክተዋል። ወታደራዊ ተንታኞች እንደሚገምቱት ትራምፕ ትልቁ ማመንጫን ሲሉ የጠቀሱት የቡሻሄር የኒውክሌር ኃይል ማመንጫን ወይም በቴህራን አቅራቢያ የሚገኘውን ግዙፉን የዳማቫንድን የኃይል ጣቢያ ሊሆን ይችላል የሚል ግምትን አስቀምጠዋል። በሌላ በኩል ኢራን ለአሜሪካ ማስፈራሪያ ምላሽ ለመስጠት አልዘገየችም። ማንኛውም አይነት ጥቃት በአሜሪካ በኩል ከተሰነዘረ በአካባቢው በሚገኙ የአሜሪካ የጦር ሰፈሮችና ጥቅሞች ላይ ፈጣንና ከባድ አጸፋዊ እርምጃ እንደምትወስድ ዝታለች። ይህም በሁለቱ ሀገራት መካከል የተፈጠረው የቃላት ጦርነትና ወታደራዊ ዝግጁነት ዓለም አቀፍ የነዳጅ ዋጋ እንዲንር ከማድረጉም በላይ ቀጠናውን ወደ ለየለት ጦርነት ሊከተው ይችላል በሚል ዓለም በከፍተኛ ስጋት ሰኞ ምሽት የሚጠናቀቀውን የጊዜ ገደብ እየተጠባበቀ ይገኛል። የአገራችን የነዳጅ ጎሮሮ ሊዘጋ ነው። አሜሪካ በስትራቴጂካዊና ወሳኝ በሆነው የኢራን ካርግ ደሴት ላይ ወታደራዊ ጥቃት ካደረሰች ኢራን በቀይ ባህር በባቤል መንደብ ስትሬት ውስጥ የመርከብ ጭነትን እንደምታስተጓጉል በግልጽ አሳወቀች። ኢራን 90% ነዳጇን ለዓለም ገበያ የምታቀርበው በካርግ ደሴት እንደሆነ ይታወቃል። ዶናልድ ትራምፕ ኢራን በወታደሮቻችን ላይ የምትተኩስ ከሆነ የካርግ ደሴትን እወስዳለሁ ብለዋል። በጦርነቱ ምክንያት የሆርሙዝ መስመር መዘጋቱ 20% የሚሆነውን የዓለም ነዳጅ ፍሰትን በማስተጓጎል ከፍተኛ የነዳጅ ዋጋ ጭማሬን እንዲሁም እጥረትን እንዲከሰት ምክንያት ሆኗል። ኢራን ከአረብ አገራት ወደ አውሮፓና ወደ አፍሪካ ከፍተኛ ነዳጅ የሚተላለፍበት የባቤል መንደብን ስትሬትን ኢላማ ካደረገች ታንከሮች በአፍሪካ ዙሪያ አቅጣጫቸውን ለመቀየር ይገደዳሉ። ይህም ተጨማሪ ወጪዎችን፣ መዘግየቶችንና የኤነርጂ ዋጋዎችን በከፍተኛ ሁኔታ ይጨምራል።
በአጭሩ የሆርሙዝ ሰርጥ አስቀድሞ በመዘጋቱ ባቤል መንደብን ማጣትም በጣም የከፋ ሁኔታን ይፈጥራል። የዓለም ኃይል አቅርቦት ሰንሰለቶችን በእጅጉ ያደቃል። ከፍተኛ የሆነ የነዳጅ ዋጋ ጭማሬ ይኖራል። በዚህም አገራችንን ጨምሮ ብዙ የዓለም አገራት የነዳጅ ጉሮሮ ይዘጋል ሲሉ ተንታኞች ስጋታቸውን ይናገራሉ። ውድ የቱባ ዴሊ ተከታታዮች ባቤል መንደብን እና ለሀገራችን ያለው ፋይዳ እንዲሁም ቢዘጋ የሚያስከትለውን ጫና በስፋት ዳሰን በሌላ ቪዲዮ የምናስቃኛችሁ ይሆናል። ስለመረጣችሁን እናመሰግናለን። አብራችሁን ቆዩ። In a new wave of strikes, Hezbollah and Iran have targeted several cities across southern and northern Israel. The Israeli military says an Iranian missile የኢራን አብዮታዊ ዘብ በእስራኤል የኒውክሌር ማዕከል እንደሆነች የምትታወቀው ዲሞና ላይ ከፍተኛ የሚሳኤል ጥቃት መፈጸሙንና ሌላ የእስራኤል ተዋጊ ጄት መምታቱን አስታውቋል። እንደ እስራኤሉ ቻናል 12 እና ሌሎችም የዓለም አቀፍ የዜና ምንጮች ዘገባ የኢራን ባላስቲክ ሚሳኤሎች በዲሞና የኒውክሌር ጣቢያ አካባቢ 12 ስልታዊ ቦታዎችን መትተዋል። በጥቃቱ በርካታ ሕንፃዎች የወደሙ ሲሆን በእስራኤል ሚዲያዎች መረጃ መሠረት 22 ሰዎች ቆስለዋል። ኢራን በጥቃቱ ክላስተር የተባሉ የላቁ የሚሳኤል ቴክኖሎጂዎችን መጠቀሟን የገለጸች ሲሆን ይህም በአካባቢው ሰማይ ላይ ለሰዓታት ደምቆ እንዲታይ አድርጎታል። ዲሞና ተብሎ የሚታወቀው የኔጌቭ የኒውክሌር ምርምር ማዕከል የእስራኤል ዋናው የኒውክሌር መሳሪያዎች ማምረቻ ተቋም ነው። ይህ ተቋም ከ1950ዎቹ መጨረሻ ጀምሮ በፈረንሳይ የቴክኒክ ድጋፍ ተገንብቶ ሥራ መጀመሩ ይታወቃል። እስራኤል የኒውክሌር መሳሪያ እንዳላት በይፋ የማታረጋግጥበት ወይም የማታስተባብልበት የድብቅነት ፖሊሲን የምትከተል ቢሆንም የአሜሪካና ዓለም አቀፍ ግምቶች ግን አገሪቱ በግምት 90 የሚሆኑ የኒውክሌር አረሮች እንዳሏት ይጠቁማሉ። ዲሞና ለእስራኤል የደህንነት መሪ መሠረታዊ የመከላከያ አቅም ተደርጎ ይወሰዳል። እስራኤል እስካሁን ድረስ የተለመደውን የጋራ መከላከያ ስምምነት እንዲያስፈልጋት ያላደረገው የዚህ ተቋም መኖር ነው። ኢራን ዛሬ በዲሞና ከተማ በኔጌቭ የኒውክሌር ምርምር ማዕከል አቅራቢያ በሚገኙ የመኖሪያ አካባቢዎች ላይ በሰነዘረችው ጥቃት በራሱ በኒውክሌር ተቋሙ ላይ ቀጥታ ያረፈ ጥቃት አልተረጋገጠም። የጨረራ መፍሰስ አልተከሰተም። እንዲሁም ሙሉ የአየር መከላከያ ስርዓቱ አልተሰበረም ወይም አልተጣሰም። እንደ ቀደሞቱ ጥቃቶች ሁሉ አብዛኛዎቹ ሚሳኤሎች በአየር ላይ ተመተው ወድቀዋል። በተያያዘ ዜናም ኢራን በዛሬው ዕለት ንጋት ላይ የእስራኤል ኤፍ-16 ተዋጊ ጄት መምታቷን አስታውቃለች። ጄቷ በኢራን አየር ክልል ውስጥ ጥቃት ለመፈጸም በሞከረችበትም ወቅት በአዲሱ የኢራን አየር መከላከያ ስርዓት መመታቷ ተገልጿል። ምንም እንኳን እስራኤል ዘገባውን ብታስተባብልም የኢራን ወታደራዊ ምንጮች ጄቷ መውደቁንና ይህም በጦርነቱ ወቅት ለሶስተኛ ጊዜ የተመዘገበ ስኬት መሆኑን ገልጸዋል። የኢራን አየር ኃይል አዛዥ በሰጡትን መግለጫ አገራቸው በአሁኑ ወቅት በአካባቢው ሰማይ ላይ የሚሳኤል የበላይነት መያዟን ገልጸዋል። አዛዡ አክለውም ለአሜሪካና ለእስራኤል ኃይሎች አስገራሚ የሚሆኑ አዳዲስ የሚሳኤል ማስወንጨፊያ ስርዓቶችን በሚቀጥሉ ጥቃቶች እንጠቀማለን፣ በእስራኤል ግዛት ለኛ የተከለከለ ቦታ አይኖርም ሲሉም ዝተዋል። This does not feel like a war that's de-escalating. ቀደም ብለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የሚሳኤል አቅም አውድመናል በማለት የሰጡትን መግለጫ ውድቅ ለማድረግ ኢራን በምስጢራዊው ተራራማ ስፍራዎች ውስጥ የሚገኙ ግዙፍ የሚሳኤል ማከማቻዎችን የሚያሳይ ምስል ይፋ አድርጋለች። ይህም ለትራምፕ ንግግር የተሰጠ ተግባራዊ ምላሽ ተደርጎም ተወስዷል። ይህ መጠነ ሰፊ ጥቃት የተፈጸመው እስራኤልና አሜሪካ በኢራኑ ናታንዝ የኒውክሌር ጣቢያ ላይ ጥቃት መፈጸማቸውን ተከትሎ የተሰጠ የበቀል እርምጃ ሲሆን ለግማሽ ክፍለ ዘመን በከባድ ማዕቀብ ውስጥ የቆየች ሀገር ዘመናዊና የዓለም አያላንን የሚሉ ሰራዊቶችን በዚህ መልኩ መመከቷንና ሰፋሪዎችን ለ20 ቀናት በጉድጓድ ውስጥ እንዲቆዩ ማድረጓ ዓለምን እንዳስገረመ ቀጥሏል።
በተያያዘ ዜናም እስራኤላዊው የሰላምና የሰብአዊ መብት ተሟጋች ያሪቭ ኦፐንሃይመር በዲሞናና አራድ ከተሞች ላይ የደረሰውን የኢራን ጥቃትን ተከትሎ የእስራኤል መንግስት ለህዝቡ እውነቱን እንዲናገርና ኃላፊነት እንዲወስድ በጥብቅ ጠየቁ። አክቲቪስቱ ይህንን ጥያቄ ያቀረቡት መንግስት ኢራን የጦር መሳሪያዋን አሟጥጣለች እያለ በሚገልጽበት በአሁኑ ወቅት እንኳን አገሪቱ በተከታታይ በኢራን ጥቃቶች ክፉኛ እየተመታች በመሆኑ ነው። ያሪቭ ኦፐንሃይመር በኤክስ ገጻቸው ባወጡትን መግለጫ ባለስልጣናት የእስራኤል የጸረ ሚሳኤል መከላከያ ስርዓትን በቅርቡ በደረሱት የኢራን ጥቃቶች ላይ እንዴት ሊከሽፍ እንደቻለ ለህዝቡ እየነገሩ እንዳልሆነ በጽኑ ተችተዋል። አክቲቪስቱ አክለውም ስንት ሚሳኤሎች ወደ እስራኤል እንደተተኮሱ፣ ስንቶቹ ኢላማቸውን እንደመቱ፣ ምን ያህል የጠላት ሚሳኤል ማስወንጨፊያዎች እንደወደሙ እንዲሁም ገና ምን ያህል ሚሳኤሎች እና ማስወንጨፊያዎች እንደቀሩ መንግስት መረጃውን ለህዝብ እየደበቀ መሆኑን አጋልጠዋል። ይህ የፖለቲከኛውና የአክቲቪስቱ ጠንካራ መግለጫ የወጣው ሕፃናትን ጨምሮ ከ100 በላይ ሰዎች በቆሰሉበትና በደቡባዊ እስራኤል ዲሞና እንዲሁም አራድ ከተሞች ላይ ያረፈውን የኢራንን ከባድ ጥቃት ተከትሎ ነው። ኦፐንሃይመር በሌላ በተያያዘ መልእክታቸውም መንግስት ህዝቡን ማታለልና መስማት የሚፈልገውን ብቻ መናገር እንዲያቆም በማሳሰብ ባለስልጣናት ያለምንም ማሸፋፈን እውነቱን ብቻ እንዲናገሩ ጥሪያቸውን አቅርበዋል።